ኦኬ በመጀመሪያ ቪዲዮ ላይ እንደሰራሁት ከቤተሰብ ምን አይነት ጫና በአውቲዝም ህጻናት ላይ ያደርሳሉ የሚለውን ነገር የምናይ ይሆናል። እኔ ወንድማችሁ ምህረተአብ ነኝ። የስነ ልቦና አምስት ነገሮች ተዘርዝረዋል። አምስቱንም ተራ በተራ እናየዋለን ማለት ነው። ከቤተሰብ በአውቲዝም ልጆች ላይ ምን አይነት ጥቃት፣ ምን አይነት ጫናዎች ይደርሳሉ የሚለውን ነገር እናየዋለን። የመጀመሪያ የወላጆች አለመቀበል፣ በእንግሊዝኛ ዳናል ይባላል። የወላጆች አለመቀበል ማለት ብዙ ወላጆች ልጆቻቸውን አውቲዝም እንዳለበት ሳያውቁ እውነታውን ለመቀበል ይቸገራሉ ማለት ነው። ልጁን እንደ ጤነኛ ልጅ እንዲሆን ማስገደድ ወይም ለምን እንደ እገሌ ልጅ አልሆንክም ብሎ በማውቀስ በልጅ ላይ የመጀመሪያውን የስነ ልቦና ስብራት ያመጣሉ ማለት ነው። ሁለተኛ ያልተገባ ፍላጎትና ግፊት ማለት ነው። ያልተገባ ፍላጎትና ግፊት ማለት በእንግሊዝኛ unrealistic expectation ይባላል። unrealistic expectations ይህ ማለት ወላጆች የልጃቸውን የአእምሮ አወቃቀርና አቅም ካለመረዳት የተነሳ ልጁ ሊያደርገው የማይችለውን ነገር እንዲያደርግ በጣም ያስቸግራል። ልጁ ሊያደርግ የማይችለውን ነገር እንዲያደርግ በግድ ያስገድዳሉ ማለት ነው። ለምሳሌ በግድ እንድናገር፣ ለምሳሌ ልጁ በግድ እንድናገር፣ በግድ እንዲያወራ። ሌላኛው ምንድነው? ረጅም ሰዓት ጸጥ ብሎ እንዲቀመጥ። ይህ ምን አይነት ቻሌንጆችን፣ ምን አይነት ችግሮችን ያመጣሉ ቢባል ይህ ትልቅ ጭንቀት ያመጣል፣ ይፈጥራል በልጁ አእምሮ ላይ ማለት ነው። ሶስተኛ ምንድነው? ቅጣትና ጩኸት። ሶስተኛ ማለት ነው ህፃናቱ ፍላጎታቸውን መግለጽ አቅታቸው ሲያለቅሱ ወይም ማልቲ ዳውን ሲያጋጥማቸው ቤተሰብ እንደ ኢሊ ወይም እንደ ባለጌነት ቆጥሮ በመጮህ ወይም በማምታት ሊቀጣቸው ይሞክራል ማለት ነው። ይህ ፍርሃትንና ብስጭትን ይጨምርባቸዋል ማለት ነው። አሁን ለምሳሌ ቤተሰብ ሲያለቅሱ፣ ልጆች ሲያስቸግሩ፣ የተለያየ አይነት ጸባይ ሲያሳዩ ምን ያደርጋሉ? በቃ ከመተውኝ ጸጥ ይላል በማለት ልጆቹ ምን ያደርጋል? የባሰ ጭንቀት ውስጥ ያስገባሉ ማለት ነው። አራተኛ መደበቅና መግለል። መደበቅና መግለል ማለት አይዞሌሽንስ ይባላል በእንግሊዝኛ። ይሄ ቤተሰብ ሰዎች ምን ይሉኛል በማለት ብዙ ቦታዎች የሚከሰቱ የጫና አይነት ነው ማለት ነው። የችግር አይነት ነው ማለት ነው። ብዙ ሰዎች ዘመድ ምን ይለኛል፣ ቤተሰብ ምን ይለኛል፣ ኤከሌ ምን ይለኛል፣ ጓደኞች ምን ይለኛል እያሉ ምን ያደርጋሉ? ቤት ውስጥ ዘግተው አስቀምጣል። አይታችኋል? ቤት ውስጥ ዘግተው ዘመድ ከመጣ ከቤተሰብ አይን፣ ከወዳጆች አይን፣ ከጎረቤት አይን ምን መሆን አለበት? ቤት ቁጭ ማለት አለበት ብሎ ዘግተው ያስቀምጣሉ። ለሱ የተለየ ክፍል ፈጥረው የተለየ ክፍል ሰጥቶ ምን ያደርጋሉ? ያስቀምጣል። ይህ ማለት በጣም ጫና ውስጥ ልጆችን ያስገባል። በጣም የባሰውን ፊሊንግ እንዲያሳዩ፣ የባሰውን ቻሌንጅ እንዲያሳዩ እና የባሰውን ኦቲዝም ጫና ውስጥ እንዲኖሩ የሚያደርግ አይነት ነው ማለት ነው። እና አምስተኛ ምንድነው? የእኩልነት መብት ማጣት፣ ልጆቹ ማጣት፣ ቤተሰቡ አለመስጠት፣ ወንድ ጋር ከሴት ጋር ካሉ ከቤተሰብ ልጆች ፍቅር አለመግባባት፣ አለማስጣት፣ እኩል የሆነ ፍቅር አለማስጣት ለእነሱ ምን ያመጣል? የተለየ ማስጣት በጣም ጫና ይፈጥራል። የባሰ አውቲዝም ውስጥ እንዲገቡ ያደርጋቸዋል። ስለዚህ አምስቱንም ጫናዎች
ልጆችን አይነት አይተነዋል። እንዲሁም ምልክት ወይም የኦቲዝም አይነትን እያሳዩ ያሉ ልጆች ካሉ ቤተሰብ በስልካችን እንድትደውሉ ይሁን እኛን እንድታገኙ ይሁን እንደዚህ አይነት ልጆች ካሉ መንደር ወይም ካሉ ሰፈር የምታውቁ ሰዎች ለነሱ ቤተሰብ እንድታደርሱ ሪፖስት፣ ሼር፣ ኮፒ ሊንክ እንድታደርጉ አሳስባችኋለሁ ማለት ነው። ስለዚህ ይሄ በጣም በትሪትሜንት፣ በቴራፒ፣ በጋይዳንስ፣ በካውንስሊንግ እነዚህ ልጆች የተሻለ የሆነ ጤና የተሻለ ህይወት ሊያገኙ ይችላሉ ማለት ነው። አድራሻችን ዱራሜ ነው።